ይህን ቪዲዮ ለምን እንደከፈታችሁት ገብቶኛል። ምክንያቱም ኮምፒውተራችሁ ስትከፍቱ ወይም ስትጠቀሙ በጣም እየዘገየ ስላስቸገራችሁ ነው። አታስቡ። ዛሬ በማሳያችሁ 5 ስቴፖች የኮምፒውተራችሁን ፍጥነት እንደ አዲስ መጨመር ትችላላችሁ። እስከ ቪዲዮ መጨረሻ አብራችሁኝ። ወደ መጀመሪያው ስቴፕ እንሄዳለን። መጀመሪያው ስቴፕ ላይ ራን ብለን ሰርች ባር ላይ እንጽፋለን። ራን ብለን ከጻፍን በኋላ ፕሪፊች ብዬ ሰርች አደርጋለሁ። እነዚህ ፕሪፊች ማለት ምንድነው? ልክ እንደ ቴምፖራሪ ፋይሎች ናቸው። ነገር ግን እነዚህ ዊንዶውስ ላይ የምንጠቀምባቸው ፕሮግራሞች በምንከፍት ሰዓት ላይ የእነሱን አድሬስ ሎኬሽን እና ሌላ ጊዜ ስንጠቀም በቀላሉ ያን ፕሮግራም ቶሎ ለመክፈት ዊንዶው የሚጠቀምባቸው ፕሮግራሞች ናቸው ማለት ነው። ስለዚህ እነዚህ እናጥፋቸው። ምክንያቱም አንድ ፕሮግራም ዛሬ ተጠቅሜ አንድ ሳምንት ሊቆይ ይችላል ድጋሚ እስከምከፍተው ድረስ። ስለዚህ እስከዛ ብዬ የኮምፒውተሬን ስፒድ መቀነስ የለብኝም። ይህንን ሙሉ ዲሌት አደርገዋለሁ ማለት ነው። እንደምታዩት በጣም ብዙ ስቶሬጅ ነው የያዘው ማለት ነው። ይህንን አጠፋለሁ። ይሄ የመጀመሪያው ስቴፕ ነው ማለት ነው። እሺ፣ ሁለተኛ አሁንም ከዚሁ ከራን ላይ ሳንወጣ ራን ብለን እንጽፍና ፐርሰንት ምልክት ዘን ቴምፕ ከዛንም ፐርሰንት ምልክት። ኦኬ፣ እነዚህ የኮምፒውተር ላይ የተቀመጡት የተለያዩ ቴምፖራሪ ፋይሎች ናቸው። እንደምታዩት በጣም ብዙ ፋይል ነው። ይሄም ስለማያስፈልገኝ ዲሌት አደርገዋለሁ ማለት ነው። ከዛ በፊት ግን ምን ያክል ስቶሬጅ እንደያዘብኝ የኔ ፒሲ ላይ ላሳያችሁ። ፕሮፐርቲ ላይ ገብቼ በጣም ይገርማል። ወደ 1.2 ጂቢ አካባቢ እኔ ማልጠቀመው ፋይል ዝም ብሎ ኮምፒውተር ላይ ተቀምጦ ኮምፒውተርን ቢዚ እያደረገብኝ ነበር ማለት ነው። ስለዚህ ይህንንም ሙሉ ዲሌት አደርገዋለሁ ማለት ነው። ወደ ሶስተኛው ስቴፕ እንሄዳለን። ሶስተኛው ስቴፕ ላይ ደግሞ ምንድነው? ዊንዶዋችሁ በየጊዜው አፕዴት መሆን አለበት። አፕዴት ካልሆነ በጣም ነው የሚዘገየው፣ በጣም ነው የሚያስቸግረው። ዊንዶው አፕዴት ሲሆን አውቶማቲካሊ እዛ ውስጥ ያሉ ሴቲንጎች፣ የተለያዩ የዊንዶው አፕሊኬሽኖች ሙሉ አፕዴት ስለሚሆኑ ስፒዳቸው ይጨምራል። የተለያዩ አዳዲስ ፊቸሮችንም ይጨምራላችኋል ማለት ነው። ስለዚህ ሰርች ባር ላይ ቼክ ፎር አፕዴትስ እንልና በየጊዜው ኮምፒውተራችንን አፕዴት ማድረግ አለብን ማለት ነው። እንደምታዩት እኔ ጋር you are up to date ይለኛል። ዛሬ ከ5 ሰዓት ከ11 አካባቢ በፈረንጆች አፕዴት ሆኗል፣ ቼክ ሆኗል ይለኛል። ዘን ባይሆን ግን እዚህ ጋር ቀይ ምልክት ነገር ያመጣል። ቼክ ፎር አፕዴትስ ብዬ አፕዴት አደርጋለሁ። አሊያ ደግሞ በስኬጁል አፕዴት ማድረግ ትችላላችሁ። እዚህ ጋር ትመጡና አድቫንስ ኦፕሽን ላይ መጣችሁ። እንደምታዩት እዚህ ጋር ሪሲቭ አፕዴትስ ፎር አዘር ማይክሮሶፍት ፕሮዳክትስ ዌን ዮር ፒሲ ዊንዶውስ አፕዴት ዊንዶውስ ይላል። ይሄ ኦን ታረጉትና እዚህ ጋር ምንድነው አንዳንዴ አፕዴት ላይ አውቶማቲክ አፕዴት አድርጋችሁ ኮምፒውተራችሁን ኦን ስታደርጉትም ቢዚ ያደርግባችኋል። ምክንያቱም ሁል ቀን አፕዴት በመጣ ቁጥር አፕዴት ስለሚያደርግባችሁ ባክግራውንድ ላይ አፕዴት ስለሚያደርግ ስፒዱ ሊቀንስባችሁ ስለሚችል እዚህ ጋር ትመጡና ስኬጁል ትሰጡታላችሁ ማለት ነው። ሴት እናደርግና ለምሳሌ አሁን ዛሬ ማርች 30 ነው። መቼ ላይ ያድርግልኝ? ቀጣይ ሰንዳይ ኤፕሪል 6 ላይ ቼክ ያድርግልኝ ራሱ አውቶማቲካሊ። ከዛ በኋላ አፕዴት ካለ አፕዴት ያድርግ። ዘን እንደዚህ ያደረጋችሁ በስኬጁል አፕዴት እንዲያደርግላችሁ ማድረግ አለባችሁ። ይሄን ሁሌም በየጊዜው መርሳት የሌለባችሁ ትልቅ ነገር ነው ማለት ነው። አራተኛው እዛው ራን ላይ እንመጣና ራን ላይ መጣን ክሊን ኤምጂአር ያለ ስፔስ ማለት ነው። ክሊን ኤምጂአር እዚህ ጋር እንደምታዩት ሙሉ ዴስኮች ሃርድ ዲስካችን ላይ ያሉ ማንጠቀምባቸው ብዙ ፋይሎች አሉ። እነሱንም ክሊን እንዲያደርግልን አደርጋለሁ ማለት ነው። ይህንን ክሊን ሲያደርግ ምንድነው ቴምፖራሪ ፋይሎችንም ሊጨምር ይችላል። ብራውዘር ላይ የምንጠቀምባቸው ሂስትሪዎችን ሊሆን ይችላል። እንደገና ደግሞ ሪሳይክል ቢል ላይ እኛ ዲሌት የምናደርጋቸው አይተሞች አሉ። እዚህ ጋር ሪሳይክል ቢል ላይ ያሉ ፋይሎችም ሊጠፉ ይችላሉ ማለት ነው። ስለዚህ እነዚህን ነገሮች ቲክ እያደረኩ ዲሌት አደርገዋለሁ ማለት ነው። ያው ወደ 2.2 አካባቢ ጂቢ ዝም ብሎ ፋይል ተይዞብኛል ማለት ነው። ይሄንን ዲሌት እላቸዋለሁ። በጣም አሪፍ።
ሌላኛው መንገድ ደግሞ ምንድነው? ታስክ ማኔጀር ላይ እንገባለን። እዚህ ታስክ ባር ላይ ራይት ክሊክ አድርገን ታስክ ማኔጀር እንገባለን። ዘን እዚህ ከገባን በኋላ እንደምታውቁት የሲፒዩአችንን የሜሞሪያችንን እንዲሁም የዲስክ ሳይዝ እዚህ ጋር ያስቀምጥልናል። ለምሳሌ እኔ ሲፒዩን 83% 75% ኦልሞስት ቢዚ ሊሆንብኝ ነው ማለት ነው። ስለዚህ ይሄንን መቀነስ መቻል አለብኝ። ሜሞሪም 46 ነው። ሜሞሪ እንኳን ደህና ነው። እንደምታዩት እነዚህ ነገሮች ራን እየሆኑ ስለሆነ እነዚህ ማጥፋት ስለማልችል ነው እንጂ እዚህ ጋር ፕሮግራሞች በጣም በበዙ ቁጥር የሲፒዩአችሁ ስፒድ ከፍ ይላል፣ ይቀንሳል፣ ስቶሬጁ ይጨምራል፣ ዲስካችሁ ሜሞሪያችሁን በተመሳሳይ። ስለዚህ የምትጠቀሙትን ፕሮግራም ብቻ እዚህ ጋር ታስቀሩና ሌሎችን ታጠፋላችሁ። እዚሁ ጋር ስታርታፕ ላይ እንግባና እነዚህ ፕሮግራሞች አሉ። እነዚህ ፕሮግራሞች ጥቅማቸው ምንድነው? እኔ ኮምፒውተሩን ስከፍት አውቶማቲካሊ አብሮ የሚከፈቱ ፕሮግራሞች ናቸው። ስለዚህ ብዙዎቹን አልፈልጋቸውም። ለምሳሌ ስካይፕ አልፈልግም፣ ኮምፒውተር ሲከፍት አብሮ እንዲከፍት ዲዜብል አደርገዋለሁ። እነዚህ ትራይባር እዚህ ጋር አብዛኞቹን እናንተ የማትጠቀሙባቸውን ዲዜብል ማድረግ አለባችሁ። ያ ካልሆነ እነዚህን ከተነሳ በኋላ ነው ኮምፒውተራችሁ ራሱ ስራውን መስራት የሚጀምረው ማለት ነው። ስለዚህ ታስክ ባር ላይ እንገባና ስታርታፕ ላይ ያሉ ነገሮች እነዚህን ዲዜብል እናረጋቸዋለን ማለት ነው። እሺ ታስክ ባርን እንግዲህ በተለያየ መንገድ ታገኛላችሁ። ቅድም እንዳልኳችሁ እዚህ ራይት ክሊክ ታስክ ማኔጀር ስታርት ሚኑ ላይ ገብታችሁ ራይት ክሊክ ታረጉና እዚህ ጋር ታስክ ማኔጀር አለ። በተመሳሳይ አሁንም ሾርትከት ኪቦርዳችሁ ላይ ዊንዶው 10 ወይ 11 ላይ ኮንትሮል shift እና ኢስካፕ ኪ ስትጫኑ ይሄንን ያመጣላችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ እነዚህን ዲዜብል ማድረግ አለባችሁ። በሌላ መንገድ ደግሞ አሁንም ማግኘት ከፈለጋችሁ ራን ላይ ትሄዱና ራን ላይ ሄዳችሁ ms config ዘን እዚህ ጋር ስታርታፕ ኦፕን ታስክ ማኔጀር ዘን ቅድም እዚህ ጋር ዲዜብል ያደረኳቸው ነገሮች እዚህ ጋር አሉ። በተመሳሳይ ታስክ ማኔጀር እዚህ ታገኛላችሁ። እዚች ፓርት ላይ የተወሰነ ነገር ልጨምርላችሁ። ቡት ላይ ትመጡና ታይም አውት ይላል እዚህ ጋር ኮምፒውተሩ ሲነሳ ሚኒመም እኔ ራሴ 30 ሰከንድ ሰጥቻለሁ። ከ30 ሰከንድ ከ30 ሰከንድ በፊት መክፈት አይችልም ማለት ነው። ስለዚህ 10 አሊያ ደግሞ 5 ሰከንድ መስጠት ትችላላችሁ ዝም ብሎ እንዳይዘገይባችሁ ማለት ነው። ሌላ አሁንም ሰርቪስ ላይ ትመጡና እነዚህ የምታያቸው ሰርቪሶች አብዛኞቹ ኮምፒውተር ላይ ባክግራውንድ ላይ ራን የሚያደርጉ ናቸው። ስለዚህ ከዚህ ውስጥ ብዙውን ጊዜ እኔ የማልፈልጋቸው ወይም ማልጠቀማቸው ይኖራሉ። ሲስተሙ ግን የሚጠቀምባቸው ግን እዚህ ጋር ስቶፕ ሆኖም ሲስተሙ ባይጠቀማቸውም ችግር የማይፈጥሩ ነገሮች አሉ። እነሱ ዲዜብል እናደርጋለን። ሃይድ ኦል ማይክሮሶፍት ሰርቪስስ እንላለን ማለት ነው። ይሄ ማለት ምንድነው? ለምሳሌ አፕዴቶችን፣ የተለያዩ አይነት ኖቲፊኬሽኖችን፣ እነዚህ ሰርቪሶችን ዴሊቨር የሚያደርጉልን እዚህ ጋር አሉ። እነሱ ሃይድ ይሆኑና እኔ የምጠቀምባቸው ዋናዎቹ ብቻ ይቀመጡልኝ ብዬ ሃይድ አደረገውና ኦኬ አደረገዋለሁ። ግሬት። አሁን ስፒዱን ሪስታርት አድርጋችሁ ኮምፒውተራችሁን ቼክ ማድረግ ትችላላችሁ። የተሻለ ነገር እንዳገኛችሁ እርግጠኛ ነኝ። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። የተሻለ ነገር እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ እንደዚህ አይነት ቲፖች እንዲደርሷችሁ እንዲሁም ቻናሉን ከፍ ለማድረግ ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። መልካም ጊዜ